በሴቶች እግር ኳስ ዓለም ላይ እጅግ በጣም ስኬታማ ፈታኝ ከሚባሉ ክለቦች መካከል አንዱ የባርሰሎና የሴቶች ቡድን ነው። ዛሬ ደግሞ የሴቶች ላሊጋን ማሸነፉን አረጋግጧል። ይህም እንግዲህ ለተከታታይ 7ኛ የውድድር ዓመት ነው። በአጠቃላይ ደግሞ 11ኛ የላሊጋ ዋንጫውን ነው ያሳካው። እንግዲህ ካደረጉት 26 ጨዋታ አንድም አልተሸነፉም። 25ቱን አሸንፈው በአንዱ ጨዋታ ብቻ አቻ ነው የወጡት። እንግዲህ ዘንድሮ የአራትዮሽ ዋንጫን ለማሳካት ነው እየሄዱ የሚገኙት። በተለይም ደግሞ ሱፐር ካፕን ቀደም ብለው አሳክተዋል። አሁን ደግሞ ላሊጋውን አሳክተዋል። በቀጣይ ወር ደግሞ በኮፓ ደል ሬና ከአትሌቲኮ ማድሪድ ይጫወታሉ። በአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ከባየር ሚኒክ ይጫወታሉ። የባየር ሚኒክን የሴቶች ቡድን ካሸነፉ ደግሞ ከአርሰናል እና ኦሎምፒክ ሊዮን አሸናፊ ጋር ለፍጻሜ ይገናኛሉ። እንግዲህ አርሰናልን የሚያገኙ ከሆነ ባለፈው ዓመት የአውሮፓ ሻምፒየንስ ሊግ ሁለቱ መገናኘታቸው ይታወቃል። ዘንድሮ ዳግም የሚገናኙ ነው የሚሆነው። ከኦሎምፒክ ሊዮን ጋርም ከተገናኙም ሁለቱ ክለቦች በአውሮፓ ሻምፒየንስ ሊግ በአውሮፓ መድረክ ሲገናኙ አዲስ አይሆንም። በኦሎምፒክ ሊዮን የመድረኩ ስኬታማ ቡድን እንደሆነ ይታወቃል። የአውሮፓ ሻምፒየንስ ሊግ፣ አርሰናል ደግሞ ዲፌንዲንግ ሻምፒዮን ነው።